ከፍተኛ የሆነ ብቃትና እምቅ ችሎታ ባለቤት የወደፊት ራዕይ ያለው የአዳዲስ ሐሳቦች አፍላቂ የፈጠራ ተስጦና መሰል የእምቅ ኃይል ያካተተ ነው ወጣትነት። ይህንኑ አብዛኛዎቹ የታደሉት የወላጆቻቸውን እንክብካቤ አግኝተው ተደስተው ሲያድጉ፣ አንዳንዶቹ ይህንኑ ቦርቀው የሚያድጉበትን እድሜ ተፈትነው የሚያሳልፉበት ዘመን ይሆንባቸዋል። ከነዚህ መካከል አንዳንዶቹ በህይወት ውጣ ወረድ ተደነቃቅፈው ሲወድቁ፣ ቀሪዎቹ በሰዓት እንደተፈተነ ወርቅ ከራስ አልፎ ለሌሎች ጌጥ ሲሆኑ ይስተዋላል። እንደዚህ አይነቱ የህይወት ፈተና ማሸነፍ በተለይ በሴት ልጆች ላይ ሲሆን ልብ ያሞቃል። እናም በዛሬው ዝግጅታችን አንዲት ብርቱ እንስት ከወደ ቦንጋ አግኝተን ከህይወት ተሞክሮዋ ትማሩበት ዘንድ ቦንጋና በጎነት አመላካች ገጠመኞች የተካተቱበትን ዝግጅት እንግዳ አድርገናት ይዘን ቀርበናል። አብራችሁን ቆዩ። እንግዳችንም ወጣት ባንቹ ብርሃኑ ወይንም በተለምዶ አጠራር ሚጡ ተብላ በቦንጋ ከተማ ትታወቃለች። ባንቹ ብርሃኑ ነዋሪነቷ በቦንጋ ከተማ በ02 ቀበሌ በመሃል ከተማ አካባቢ ነው። የእንግዳችን ህይወት በብዙ መልኩ አስተማሪ ነው። ለመሆኑ ባንቹ ማናት? ታሳድገን የነበረችው እናታችን ነበረች። የተወለድነው እዚህ ዳሽኑ ጋር ነው፣ ዳሽን ባንኩ ጋር ማለት ነው። ዛያ እንትን ያለች ሰው ቤት ነበር ሰርታ የምታሳደገን። 3 እህቶች አሉ ማለት ከኔ ጋር 3 ናቸው። እናታችን ህይወቷ አለፈ። ከዛ 2 እህቶችን እኔ ነበርኩ ማኖራቸው ማለት ባለኝ አቅም የሰራው ምን ያልኩ ብዙ ነገር ገበያ ሜዳ ምናምን ሽጬ ምን ብዬ ያለው ሲካብደኝ ጊዜ አንዷ እህታችን እኛን ጥላይለች። ትንሿ ብቻ ነበረች እኔ ጋር ያለችው። በሷ ስል በቃ ያው እንደማንም ባርሌዲ ምናምን ሳልሰራ ያው ዝቅ ብሎ መስራትን በረኩኝና ለእህቴ ስል ዲስትሮ ምናምን እየሰራሁ እህቴን ማኖር ጀመርኳት። ማለት ከኔ በጣም ትንሽ ነው እሷ። በዛ ዘመን ላይ እንትን ሲሉ 2005 ላይ እናታችን ያረፈችው። ሰው ምናምን ልሰዳት ሲል እኔ እሷን ሰጥቼ ለሰው እና እናት ሸፈርት ብላ ምናምን ብሎ ሌላ ስራ ጫና እንዳበዛባት ብዬ እኔ አሳደግኳት ማለት ነው። አሁን ትልቅ ሰው ናለች እግዚአብሔር ይመስገን። ማለት ለሷ ብዬ ነው ዲስትሮንም የጀመርኩት። መኪናም ምናምን አጥቤያለሁ ያለኝ ህይወት እናም ይረዳን ማንም የለም። እናታችን ብቻ ነበር ስታኖረን ነበር። አባቷ የታና ሾቴ ሞቷል። እኔ በህይወት አለ ግን አቅም ስለሌለው አይጠይቀኝም። ከዛ የተነሳ ሁሉንም ስራ መርጬ ያቅሜን እየቻልኩ ሰው ሚጡ ማለት ለስራ በቃ ምን ልበል እንግዲህ በነገራችን ላይ እሷ መነሻዋ ሁሉ በጣም ያሳዝን ነው። ግን እግዚአብሔር በሚለው ነገር ያው መድረስ ባለባት ነገር ያው እየደረሰችም ነው። ያው እንግዲህ በሚለው ለዚህ በቅታለች ብዬ አስባለሁ። እና መልካም ሴት ናት፣ ጥሩ ሴት ናት። እሷ ያወራቸው የተደረገላትን እንጂ ለሰው ልጅ ያደረገችውን ነገር አላወራችም ብዙም። ያው እኔና እሷ ባለን ጓደኝነትና አብሮ አደግነት እሷ በሆነችልኝ መልካም ነገር ነው እየተከፋፈለን እንጂ ይበልጥ ለኔም ኑሮኝ ተርፎኝ ሳይሆን እኔና እሷ መደጋገፍ ባለብን ነገር የተደጋገፍን ያው እንግዲህ ለዚህ በቅተናል። ያው እንግዲህ ግን ብዙ ይቀረናል። ህይወት ለሚጡ አልጋ ባልጋ አልነበረችም፣ ግን እሷው ተቋቋመችው እንጂ። ይህንን ደግሞ ባንቹም ሆነች ከዙሪያዋ ያልራቁ የሚያውቁት ጣፋጭ ህይወት ትርጉም ነው። ያው ሊስትሮስ ሰራ ብዙ ጊዜ ያው አንዳንዱ ሚሳደባ አለ ሚናገራ አለ አይጠፋም። ግን ያው ትችሏል፣ ኑሮ ያስችላል። የትኛው ነገር ሲሰርቡም ያው ያለቀስክ ምን ያክተዋል። ውይልናው ላይ እንኳን ብዙ ምን ማንም ተጽዕኖ ያደረገው ነው።
ማለት በመስመር ነው የምንሰራው። ማንም እኔ ክፉ ደግም አይናገርም። ሁሉም በማክበር ነው በመከባበር ነው እዛ ላይ እየሰራን ያለ ነው። እዛ አሁን በዚህ ትሉ ላይ መናራ አይቻልም ተብሎ ቦቱ ሲባል ነው። ከዛ በተረፈው ወንጌልና ለምንም የደረሰብኝ ጫና የለም። ለዋን ሳን እያለ ቤት ኪራይ ምናምን አላከራይም ብሎ ትንሽ ሲኖር ቤት ኪራይ ብዙ ጊዜ አይሰጡም ነበር። ከሰው ጋር ብዙ ተጠግተን ኖረናል። ከዛ እንደምንም ብለን በቃ ያቺን ቤት ኪራይ ለመክፈል ሰው ቤት ልብስ አጥቤያለሁ። ማልሰራው ስራ የለም። አላህ ስራ የተባለ በሙሉ አልሰራለሁ። እኔ በሷ ላይ ያየው ነገር ለብዙ ሴቶች በነገራችን ላይ ተስፋ ናት። ለብዙ ሴቶች ማለት ነው። ያው ከማይሆን ቦታ ካልባሌ ቦታ ከሚውሉ ብዙ ነገርን ማለት ያው መነሻዋንም ነግራቸዋለች። ያው ከሊስትሮ ተነስታ ነው ለዚህ በቃቸው። ያው ለሴቶች ማስተማሪያ ናት ብዬ አስባለሁ። እንደዛ ናት እሷ ማለት ነው። ይህንን የእድሜ ክልል ለማሳለፍ ትዕግስትን፣ ብቃትን፣ ማስተዋልን፣ አላማና ግብን የሚጠይቅ በመሆኑ የባለ ታሪካችን የእስካሁኑ የህይወት መንገድ ያሳየናል። ሚጡም ሆነች አብሮ አደግ ጎረቤቶቿ የሚሉን ይህንኑ ነው። ተምራ ትምህርቷን ጨርሳለች። ከዛ በተሻለ ደግሞ ብስክሌት ተወዳዳሪ ናት። እስከ ደቡብ አፍሪካ ሄዳ ተወዳድራለች። ተወዳድራ መታገል ማንም ያያት የለም። ማለት የተሻለ ድጋፍ የተደረገላት ነገር የለም። እስከዛ ሄዳ ስም አስጠርታ መጣ ምንም ያሏት ነገር የለም። ያው እኔ ብቻ ነኝ እሷን የምደግፋት። አሁንም እዚህ ሀገር አልኖርም ብላ ራሱ ሳይክሉንም ተመርቃ መጣ ይጠይቃት ምናምን ሲጣፋት ትታ ወደ ሐዋሳ ገብታለች። ከዛ በተሻለ እኔ የምጠይቃት ማንም ረዳት ምናምን የለም። ባጃጁ እኔ አይደለም ማለት አንድ ጓደኛ አለችኝና ሞተር ገዝታ ነበር። እሱ በትርፍ ሰዓቴ ላከራያት መሰል ሰጠችኝ። እሱን እያከራየው ከዛ በቃ አንቺ ስለምትችው አጠቃላይ ወሰጂው አለች። ከሷ ነው ወሰድኩኝ። በሱ የተሻለ ኑሮ እየኖርኩበት ነበር። ከዛ ደግሞ የሱን እንትን አይታ ድጋፍ እንዲሆነኝ ደግሞ ባጃጅ ገዝታ እሱን ብዙ ነው ማለት ሞተር 3 አመት ልትቻለው ባጃጅ ደግሞ ገና 1 አመት ከ5 ወር ምናምን ነው። ምንም ደግሞ ያለ ይሄ ሁለት በሰራሁበት ጊዜ እንደ ሴትነቴ ምንም ትንኩሳ አልደረሰብኝም። ሁሉንም ነገር እስካሁን አሪፍ ደረጃ ላይ ነው ያለው። ማለት የመኪና መንጃ ፈቃድ አለ። ያስካውቷት 6 አመት ምናምን ይሆናል። ስንተኛ የህዝብ አለ አለኝና ያው እሱ እድል ባገኝ ብዬ ከዚህ በተሻለ ማለት ነው። አዎ ምስጋና ለነሱ ይሁንና አሉ። አንደኛ ባህሯ መላኩት ባላለች ሴቱና በሴትነት ደረጃ በእኔ ዲማ አደረና ብዙ ረድታኛለች። እንዲቋቋም ብዙ ነገር የምትችለኝ ሰዓት ያው ሁሌ ውድቀት የማይመኙ ነፋሲካ ምናምን ከዚህ ወንድሜ እኔ ማለት እንዲቋቋም አሪፍ ደረጃ እንደሆነ የሚያደርጉት እነሱ ናቸው። አሁንም ቢሆን ማለት ነው አለው የሚሉት ሁሌ እንደተናከረላቸው ፈልጉት እነሱ ናቸው። ያው በጎነት የሰው ልጅ ብዙ ጊዜ በጎነቱ የሚወራለት በጥቅም ጉዳይና በገንዘብ ጉዳይ ያደረገለት ሰው ነው። ግን እሷ ማለት ያው ባይኖራት በጉልበቷ ብዙ ነገርን አድርጋልኛለች። ያው አብረን ስናደግ ማለት ነው ከብዙ ነገርም እኔን ያወጣች ሴት ናት ማለት በቃ እሷ በጉልበቷ ለኔ ያደርጋለች። ያው ደግሞ ጓደኛ ነውና አብሮ አደግ ነውና መደጋገፍ ያለብን የተደጋገፈን ለዚህ ደርሰናል። ከዚህም በላይ ይቀጥላል ብዬ አስባለሁ። እሷ ጥሩ ሴት ናት፣ በቃ መልካም ሴት ናት፣ ለብዙ ሴቶች አራያ ናት። መቼ መልካምነት ለራስ ነውና ባንቹም በዚሁ በኩል ምስጋና የተቸራት ናት። ከእንግዳችን በጎ ጎኖች የሃይማኖት መቻቻል፣ መከባበር፣ ትጋት ሁሉም ይገኙበታል። መልካምነት ለራስ ነው።
ሲኖርሽ ያው መስጠት ግዴታ ነው ማለት ያ ነገር መስጠቱ ስለተሰጠሽ ነው። እኔ በችግር ብዙ ጊዜ ስላለፍኩ ደብተር ሳይገዙልኝ ማንም ይገዛልኝ ወላጅ ስለሌለ ብዙ ጊዜ ወላጅ አልባ ምናምን ተብሎ ተመዝግበን እንሄዳለን ምናምን እድል ሆኖ ነው መሰለኝ ለኛ አይገጥም። ስማችን ግን ይወጣል። አንድ ቀን ገጥሞን አያውቅም። በዛ የተነሳ በቃ ችግርን በደንብ ስለማውቃት እዛ ጋር ደግሞ ሰው እንዲቸገር አልፈልግም። ባለኝ አቅም ባገኘው ሳንቲም ያወረደ ነው ማለት ሳይሆን እረዳለሁ። ሰው እንዳይቸገር ስለምፈልግ የራስን ሃይማኖት ስትወድ የሰውንም ትወዳለህ። የራስን ስታከብር ለራስህ ክብር ካለ የሰውንም ሃይማኖት ታከብራለህ። እኔ ብዙ ጊዜ ማለት ሃይማኖቴ የሚናቃ ሰው አለ። የፈለገ ትልቅ ልትሆን የፈለገ ምንም ልትሆን ይችላል። ሃይማኖቴን ከነካ ግን ለኔ ትንሽ ነው። ግን በሃይማኖት ደረጃ ደግሞ ሁሉንም እኩልነት ስለማምን አሁን ባለፈው ዕለት አረፋ እሱ ላይ ሰርቪስ ምናምን ሰጥቼ ነበር። የእውነት ከልቤ ነው የማረም ቀኑን ሙሉ ነው የሰጠኋቸው ሰርቪስ ማለት ነው። የኔን ስለማከብር የነሱንም ማክበር ስላለብኝ የነሱ ሃይማኖት የኔም ሃይማኖት ስለሆነ ያው ደስታችን አንድ ነው ብዬ በቃ ለነሱ ሰርቪስ ሰጥቻለሁ፣ ለኛም ሰጥቻለሁ። ያው ባለኝ አቅም ማለት ነው። ቢኖረኝ ደግሞ ከዚህ በላይ እሰጣለሁ ማለት ነው። ያው መልካምነት እኮ ለራስ ነው። በነገራችን ላይ እሷ ብትሆንም የሆነችው ነገ እሷ ዛሬ ያደረገችው ነገ ደግሞ ይከፈላታል ማለት እኔ ምንም እዚህ ላይ ተቃዋሙ ማለት የሚቃወመው ነገር ምንም አይነት ነገር የለም። በቃ ትክክለኛውን ነገር ነው ያደረገችው። ሰው መርዳት ስለሆነ መርዳት ስላለባት ተረዳች። እዚህ እኔ ያው ደስ ብሎኛል ስትነግራኝ ማለት ነው። ክቡራን የፕሮግራማችን ተከታታዮች ባንቹ በራሷ ጥረትና በጥቂቶቹ በጎነት እዚህ ላይ ስለመድረሷ ከፕሮግራሙ ተረድታችኋል የሚል እምነት አለን። ለቀሪ ዘመኗ ደግሞ አሁንም ቢሆን የወገን ድጋፍ በእጅጉ የሚያስፈልጋት አይመስላችሁም? ያው ቅድም ብያለሁ በጣም ደሃ ቤተሰብ ነኝ። በዛ አንፃር ደግሞ የሆነ ሀይዞ የሚል ሰው አይጠፋም። ባላቸው አቅም ያላቸው ነው ከሚበሉት አንፃር እንኳን ያቀር እየደገፉን ነበር እና በጣም አመሰግናለሁ። ወንጋስ ባይገርቡ ያወጣችልኝ መንበረ ኃይሌ የምትባላት መንጃ ፈቃዱ ማለት ዲስትሮ ሰራ በቃ ይሄ ነገር በሴትነትሽ ትጎጃለሽ ምናምን ብላኝ መንጃ ፈቃድ መማር አለብሽ አለች። የሹፌርና እንትኑ ስላለኝ ስለምታውቅ ፍላጎቱ ስላለኝ ከዛ መንጃ ፈቃድ አወጣችልኝ። በአንድ ሁለት ቢሮ ሞክሬ ነበር ተወዳድሬ ያው አናደ ሳይሳካ ቀረ። በዛ ነው እንጂ መሞከሩ ሞክሬ ነበር። ያው እስካሁን ረድቶኝ እዚህ ደርሰዋል። ከዚህ በተጨማሪ ደግሞ ቢረዱኝ ብዬ አስባለሁ። ያው እድሉ ገጥሞኝ በየትኛውም መኪና አግኝቼ ብወዳደር ደስታዬ ነው። ከኔ በታች ያሉትን ደግሞ ለመርዳት ያው እኔ ከፍ ማለት አለብኝ አይደል? ከዚህ ከባጃጅ ወጥቼ ባጃጅ ደግሞ ብርዱ ምኑ ከሰው ጋር ከሰለካቴ ምናምን በጣም ያስጠላል እና ከዛ የተነሳ የመንግስት መኪና ባገኝ የከፋዝ ባለው አቅም ቢረዳኝ ደስ ይለኛል። ያው እንግዲህ አሁን እቺ ልጅ ማለት ነው መስኪን ናት። ለራሷ ተከራይታ ነው የምትኖረው። ያው እህቷንም ታስተምራለች። እሷንም የምትተዳደረው አሁን ይሄው በሚለው በዚህ ባጃጅ ነው። ሌላ ነገር አሁን ላይ የላትም። ድሮ መናሪያ ምናምን ገብታ ምናምን በመሰራበት ነበረ። ያው መናሪያው ሲቀር ነው ወደዚህ ስራ የገባችው። ያው ቢችል የመንግስት አካል ቢችል በቃ ቢያንስ ሴትን እንደማበረታታት አሁን ብዙ ጊዜ ሴትን ማበረታታት በመንግስታችን ምናምን ያው ይነገራል። ግን አብዛኛው እኛ ጋር እናየውም ይሄን ነገር። ያው እሱን ነገር አይቶ እቺ ልጅ የሆነ መስመር ላይ ቢያስይዟትና እሷም ነገ ደግሞ ሌላውን እንደምታነሳ ብዬ አስባለሁ። ሌላውን እንደምትደግፍ አስባለሁ። እንደዛ ነው። ያው እሷን የመንግስት አካል የሆነው አይተው እንኳን ቢያንስ ምንም ቢሆን ትንሽም ቢሆን ያው የሰው ልጅ ከታች ነው የሚነሳው። እንደዛ አድርገውላት ህይወቷን ብትመራና
የተሻለ ደግሞ ከሷ በታች ያሉትን በትራዳ ደስ ይለኛል። መንበረን አመሰግናታለሁ። በጣም ማለች አብዬ ከጎኔ አትለየኝ። ፋሲካንም አመሰግናለሁ። አንዱ ሰው ጓደኞቹ እነሱንም በተሻለ ደግሞ በሃይማኖት ተቋም አብዛኛውም እንደዚህ መረን እንዳልሆን የሚደገፈኝ ሲስ ወንድሜ ነው። እሱንም አመሰግናለሁ። በተጨማሪ ተፋዝ በሙሉ አመሰግናለሁ። ሴት ልጆች ብዙ ታለንት አላቸው፣ መደበቅ የሌለባቸው ነገር ዝቅ ብሎ እነሱ አንዳንዴ አስነዋሪ መስላቸዋል። ዝቅ ብሎ መስራት ካወቁበት ክብር ነው፣ ላላወቁ ግን ነውር ወይ ስድብ መስላቸዋል። ራስን ለማስከበር እኔ ያው ብዙ ሰዎች ክብር አለኝ፣ እውነቴን ነው ማለት እኔ ዝቅ ብዬ ስለምሰራ ያከብሩኛል። በዛ ልክ ይወዱኛል። ለኔ ማንም ጥላቻ የለውም ብዬ አስባለሁ። አሁን በምትዘልበት ሰዓት በምትልበት ሰዓት ስም ነው የሚሰጥለው እንዳለ ዝቅ ብለህ ስትሰራ ግን ያመሰግኑሃል፣ ያከብሩሃል። እኔ ባጃጅ ከሚሰሩት የተሻለ ገበያ አለ ማለት የተሻለ አገኛለሁ ወንዶች ከሚሰሩት ማለት ሰው ስለሚያዝን እንደ የሆነ ስለተሯሯጥ ምናምን የሚያደርጉልህ ነገር አለ። ሴትነትን ተጠቅሞ ሳይሆን ስራህን አይቶ አሁን ሴቶች ቢሰሩ አሉ። አሁን ብዙ ሴቶች የሚነዱ እኮ አሉ፣ ግን ወጥቶ አይሰሩም እንጂ ሞተርም ብትል ባጃጅም መኪናም የሚነዳ አለ፣ ግን ወጥቶ አያሳዩም። እዚህ አንተ ላይ ብቻ ነው ጣታቸው የሚጠቁሙት እንጂ ወጥቶ መስራት ፍላጎት የላቸውም። የትኛውም ቢሆን ዝቅ ያለ ደሞዝ ከፍ ያለ ደሞዝ ያው ካሳደረ በቂ ነው። አንድ እንጀራ መብላት የሚፈለገው ነው። ዝቅ ብሎ ቢሰሩ የሚለውን ነው። አሁን እኔ ቦንጋ ውስጥ ያለ ሴተኛ ዳሪ ብዛቱ እነዚህ ህጻናቶች ማለት ነው። ሰው ቤት መስራት የሚችሉ ተላልኮ ምን ብሎ ጠርጎ መብላት ሲችሉ እዚህ ጋር ወጥቶ ነገ ህይወታቸውን የሚቀጥፍ ነገር ነው። እዚህ ጋር የሚጠቀማቸው የተለያዩ ወንዶች ነው። ሰው ላይሆንም ይችላል እኮ የሚጠቀማቸው ሰዎች ግን ራሳቸውን ቢጠነቀቁና እዚህ ይደርሱ። ራስን ዝቅ ብለህ ከሰራ የትኛውም ነገር ከፍ ያደርጋል እና ያላቸውን ታለንት አውጥተው ቢሰሩ ብዬ እመርጣለሁ። በተለይ ቦንጋ ሴቶች የትኛውም ዘርፍ ላይ ያላችሁ ስራችሁን ብትሰሩ ያዋጣችኋል ብዬ የማስበው። የእንግዳችን የህይወት ተሞክሮ የተከታተላችሁትን ይመስላል። ሁላችንም ከጎኗ ልንሆን ይገባል የጣቢያችን መልእክት ነው። ሰላም። በዘመኔ ያገር ካስማ